ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነው። ዛሬ ደግሞ እንደተለመደው በአዲስ ቪዲዮ መጥቻለሁ። ውድ የቻናሌ ቤተሰቦች እንግዲህ እንደተለመደው ሼር፣ ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ዛሬ እየላችሁ የመጣሁት ቀላል ምርጥ የክብሳ አሰራር ነው እየላችሁ የመጣሁት። ከወደዳችሁት እንግዲህ ላይክ፣ ሼር በማድረግ ጀምሩ። የምለቀው ቪዲዮ ወደ እናንተ እንዲደርስ የደውል ምልክቷን ተጫኑ። እንግዲህ አሁን እዚህ ጋር የምፈልገውን ለከብሳ የሚያስፈልገኝን እዚህ ጋር ዶሮዬን ተብያለሁኝ። ካጠብኩት በኋላ ትንሽ በሎሚ ዘፈዘፍኩት። ጨውና ሎሚ አድርጌ ዶሮ ሽታ እንዳይኖረው ግዴታ ሎሚ ትንሽ በሎሚ 5 ደቂቃ ያህል መዘፍዘፍ አለብን። አሁን ከዘፈዘፍኩት ወዲህ ዶሮዬን እያጠብኩ ነኝ። እዚህ ጋር 2 ሽንኩርት አዘጋጅቻለሁ። ቲማቲም ከትፍ ያለሁኝ ዶሮዬን እንግዲህ 2 ቦታ አንዱን ዶሮ 2 ቦታ አድርጌ 2 ዶሮ ነው ዛሬ የምጠቀመው። አሁን ወደ ስራው ገብቻለሁ። እስከመጨረሻው እንግዲህ ተከታተሉ ሁላችሁም። ዶሮዬን ካጠብኩ በኋላ ሽንኩርቴን አቁላልቼ ዶሮዬን አሁን አስገብቻለሁ። የሚያስፈልጉኝ ቅመሞች ተጠቅሜያለሁ። እንግዲህ ቅርታው ከእንትን ጋር ስለማይመች ነው ካሜራዬ በደንብ አልተመቸኝም። እዚህ ጋር ደግሞ ሽንኩርት እየጠበስኩ ነኝ። እዚህ ጋር ደግሞ ትል ሰራ ነው ማለት ነው። ዛሬ 2 አይነት ምግብ ነው እየላችሁ የመጣሁት። ቶስት ስንያ ልሰራ ነው። እዚህ ጋር ዶሮዬን በደቀቁ እየከተፍኩ ነኝ። እዚህ ጋር ቶስት አዘጋጅቻለሁ። ቶስት ስንያ እንግዲህ በብዙ አይነት ይሰራል። ዶሮዬን በደንብ ስጋው እንዲደቅልኝ እንትን እያልኩት ነው ማለት ነው። አልፈጨሁትም፣ በዚሁ ድቅቅ አድርጌ ስላልኩት ችግር የለውም ማለት ነው። ሼር የምታደርጉ የምታበረታቱኝ አመሰግናለሁ። ቶቼ ሁላችሁም በርቱ፣ እርስ በርሳችን እንበረታታ። እንግዲህ እዚህ ጋር ዶሮዬን እያበሰልኩ ነው። የዛሬው ስሁር ሴትዮዬ መንደር ይዛ ልትሄድ ስለሆነ 2 አይነት ለምግብ እሰራላት። እዚህ ጋር ደግሞ የቶስቴን ዶሮዬን እያበሰልኩ ነኝ። አብራችሁን ቆዩ፣ የትም እንዳትሄዱ፣ እስከመጨረሻ ድረስ ተከታተሉ። የምትፈልጉትን ምግብ እየላችሁ እመጣለሁ። ከእናንተ የሚጠበቀው ሼር እና ላይክ፣ ኮመንት፣ አስተያየታችሁን በኮመንት አስቀምጡ። የቅመሞችን ጨምሬያለሁኝ። የሚያስፈልጉኝን ቅመሞች ባህራት እስኪ ደግሞ ሆይን ጨመርኩኝ። ዶሮዬ እስኪበስል ጎኑ ደግሞ ስራዬን እሰራለሁ ማለት ነው። እዚህ ጋር ሩዝ እየበሰለ ነው። ዶሮዬን አውጥቼ ፍሮን ውስጥ አስገብቻለሁ። እዚህ ጋር ደግሞ ከላይ የማደርገውን ሽንኩርት፣ ሎዝ እና
እዚህ ጋር ዶሮዬን ፍሮም ውስጥ ላስገባ ነው። ከብሴ እየበሰለልኝ ነው። ከላይ ይህንን አደርጋለሁ። ካረኩ በኋላ መጨረሻ ላይ ሀፍዛ ውስጥ ሳረግ የቀነስኩትን ደግሞ ከላይ አደርገዋለሁ ማለት ነው። እዚህ ጋር የጠበስኩት ሽንኩርት እዚህ ጋር ሎዝ እየጠበስኩ ነው መከሰራት። እዚህ ጋር ደግሞ የሰራሁት ውስጤን ሰርቼ ጨርሻለሁ። ይሄ ከላይ የሩዙ የምጠቀመው ነው ማለት ነው። ከላይ የማደርገው ከሽ ይህንን እንትን ብዬ አሁን ብሁር ላረግበት ነው ማለት ነው። እሺ ውድ ቤተሰቦቼ እንግዲህ እንደዚህ ከብሳዬ ያማረ አበሳሰል መስሎኛል። ብሁር ላደርግበት ነው እና ይሄን ይመስላል። እንግዲህ በስሎልኝ አውጥቻለሁ። የዛሬ እንግዲህ መንደር ተይዞ የሚኬድ ከብሳ ነው የሰራሁት። እንግዲህ ወደ ሀፍዜ ውስጥ እየገለበጥኩ ነኝ። እንዳይበርድ እንደዚህ አድርጌ ነው የምልከው ማለት ነው። በጣም ምርጥ ከብሳ ነው የሰራሁት። ከወደዳችሁት እንግዲህ ሼር ላይክ እያደረጋችሁ አበረታቱኝ። ቤተሰብ ያልሆናችሁ ቤተሰብ ሆኖ ኮመንት የምጽፉ አስተያየት የምታደርጉልኝ በጣም አመሰግናለሁ ውዶቼ። ከዚህም በላይ ደግሞ አበረታቱኝ። እንግዲህ በጣም በስሎልኛል። ምርጥ አበሳሰል የበሰለው እዚህ ጋር ሀፍዜ ውስጥ አድርጌ እያዘጋጀው ነኝ ያለሁት። እንደምትወዱት ተስፋ አድርጋለሁ። እንግዲህ ክዝብራ በቅዶንስ አድርጌበታል። እዚህ ጋር ደግሞ ውስጥ ሰን እየሰርቻለሁ። ሁለት አይነት ምግብ ነው ዛሬ የላችሁ የመጣሁት። እንግዲህ ጨርሻለሁኝ አሁን ያው የተለያየ ምግብ እያስኩ እመጣለሁ። እናንተ ደግሞ አበረታቱ፣ ሼር ላይክ እያደረጋችሁ አበረታቱ ወይ ማለት ነው።